what's relation, what's function, what's the difference, what's the similarity የሚለውን እናያለን። ከዛ በፊት ግን ስለ ሪሌሽን እና ስለ ፈንክሽን ከማውራታችን በፊት ስለ ሴት ማወቅ መቻል አለባችሁ። ስለ ሴት ያው የተለያዩ ቪዲዮዎች ሰርቻለሁ፣ እሱ ማየት ትችላላችሁ። ቢኮዝ ስለ ሪሌሽን እና ፈንክሽን የምናወራው ሴት ላይ ቆመን ነው ማለት ነው። ሴት፣ ሰብሴት፣ ፕሮፐር ሰብሴት፣ ኢኩቫለንት ሴት፣ ኢኳል ሴት፣ ዩኒየን፣ ኢንተርሴክሽን የተለያዩ ሴቶችን አይተናል። እነሱን ማየት አለባችሁ ማለት ነው። ያው ሴት ላይ ቆመን ነው ስለ ፈንክሽን ኤንድ ሪሌሽን ማውራት የምንችለው። ስለዚህ ሪሌሽን is a connection between two elements of or the two sets ይላል። relation is a collection of two or more set ይላል። የተለያዩ ሁለት ወይም ሶስት ወይም አራት ሴቶችን ክሮስ አድርገን ሪሌሽን እናገኛለን ማለት ነው። that means a relation is a connection of two or more. A relation is formed by pairing elements of one set with another set ይላል። ስለዚህ የተለያዩ ሴቶችን ካምፓይን በማድረግ ሪሌሽን ነው የምናገኘው ማለት ነው። ልዩነታቸው ምንድን ነው? ሪሌሽን ጋር ስንመጣ ዶሜኑ the first element can be formed with second elements with range or codomain ጋር ሁለቴ ወይም ሶስቴ ፔር ሊሆን ይችላል ማለት ነው። እዚህ ጋር ግን ዶሜናችን ከአንድ ሬንጅ ጋር ብቻ ነው ፔር መሆን የሚችለው ማለት ነው። ከአንድ ሬንጅ ጋር ማለት ለምሳሌ ይችኛዋን ዲያግራሟን በዲያግራም ሲሆን ስለሚቀል ኤ ቢ ሲ እዚህ ጋር 1 2 3 እነዚህን ዲያግራሞች ብትወስዱ እዚህ ጋር ደግሞ ይሄኛውን ስለ ሪሌሽን ነው እያወራን ያለ ነው። እዚህ ጋር መጠን ደግሞ ስለ ፈንክሽን ብንስል ኤ ቢ ሲ 1 2 3 አሁን እዚህ ጋር ላይ ሪሌሽን ከሆነ ምንድነው መሆን የሚችለው? እንደዚህ ማድረግ እንችላለን። ቀጥታ ፔር መሆን ይችላል። ከዚህ ጋር እንደዚህ ፔር መሆን ይችላል። ከዚህ ጋር እንደዚህ ፔር መሆን ይችላል። ይቺ አሁንም ኤ መጣ ከዚህ ጋር ፔር መሆን ይችላል ከፈለገች። ይሄ ሲ መጥቶ ከዚህ ጋር ፔር መሆን ይችላል። ምንም ችግር የለውም ማለት። እዚህ ጋር ስትመጡ ግን ዋን ቱ ዋን ኮረስፖንዳንስ መኖር መቻል አለበት ማለት የግድ ይቺኛዋ ይቺ ኤ እዚህ ጋር ከአንድ እንትን ጋር ነው ፔር መሆን መቻል ያለባት ማለት። አሁን ይቺን አምጠን ከዚህ ጋር ፔር ማድረግ አንችልም። አሁን ይቺኛዋን አምጠን ከዚህ ጋር ፔር ብናረጋት ይቺ ኤ ከዋን ጋር ፔር ሆናለች። አሁንም አምጠን ከሁለት ጋር ፔር ማድረግ አንችልም ማለት ነው። ምክንያቱም ምንድነው ይቺኛዋን አሁን ፔር ካረግነው እዚህ ጋር ፔር ካረግነው ኤ ሁለት ልትገባ ነው ማለት። አሁን ይሄኛውን ስናወጣው ምን ይሆናል? ኤ ከዋን ጋር ፔር ሆናለች። አሁንም ኤ ከቱ ጋር ፔር ሆናለች ማለት ኤ ከቱ ጋር ፔር ሆናለች። ዘን ቢ ዊዝ ቱ ራይት። እሺ ሲ ዊዝ 3 አሁን እነዚህ እንደዚህ ሆኖ ፔር ሆነዋል ማለት ነው። ስለዚህ አሁን ይቺ ኤ ሁለቴ ነው ፔር የሆነችው። ሁለቴ ፔር ሆነች ማለት ዶሜናችን ሁለቴ ነው። እዚህ ጋር አሁን ዶሜን ሪፒት ማድረግ አንችልም ማለት ይቺ የመጀመሪያው ነው። ሪፒት ማድረግ ስለማን ይሆናል ፈንክሽን ሊሆን ይችላል። ኤ ግን ምንም ችግር የለውም ማለት ነው። አሁን እዚህ ጋር ላይ ስናወጣው ምንድነው የሆነው? ኤ ከዋን ጋር ፔር ሆናለች። ኤ ፔርድ ዊዝ 1 ኤ ፔርድ ዊዝ 2 ቢ ፔርድ ዊዝ 2 ቢ ፔርድ ዊዝ 2 ሲ ፔርድ ዊዝ 1 ሲ ፔርድ ዊዝ 1 እንደዚህ ቀጥታ ትመጣለች ወደ ላይ ማለት ሲ ፔርድ ዊዝ 3 ሲ ፔርድ ዊዝ 3 አሁን እዚህ ጋር ይቺ ሲ ሁለቴ ነው ማለት ነው። ከዋን ጋር ፔር ሆናለች፣ ከስሪ ጋር ፔር ሆናለች። አሁንም ይቺን ኤም ብትወስዱ ከዋን ጋር ፔር ሆናለች፣ ከቱ ጋር ፔር ሆናለች። ስለዚህ እዚህ ጋር ላይ ምንም ሪስትሪክሽን የለውም ማለት ነው። ሪሌሽን ጋር ስትመጡ ምንም አይነት ሪስትሪክሽን የለውም። ቀጥታ ይቺ ከፈለገች ከሁሉም ጋር ፔር መሆን ትችላለች፣ ከፈለገች ከሁለቶች ጋር ፔር መሆን ትችላለች፣ ከፈለገች ከአንዱ ጋር ብቻ ፔር መሆን ትችላለች። ምንም ችግር የለውም ማለት ነው። ችግር ያለው ሪስትሪክሽን ያለው ፈንክሽን ጋር ስትመጡ ነው። ፈንክሽን ጋር ስትመጡ ግን ምንድነው ይቺኛዋ የግድ አንድ ብቻ መሆን አለባት ፔር ስታደርጉት ማለት ነው። አሁን እዚህ ጋር ኤ ያለች እንደዚህ መሆን የለበትም። እንደዚህ ከሆነ ዛት ፈንክሽን ኖ ዛት ሪሌሽን ኢዝ ኖት ፈንክሽን ብላችሁ ታርፋላችሁ ማለት ነው። ፈንክሽን አይደለም። አሁን ይቺ ሁለቴ ከተጻፈች ፈንክሽን አይደለም ማለት ነው። ስለዚህ እዚህ ጋር ስትመጡ ይሄ እዚህ ጋር ያሉት ከዚህ ጋር ከፈለገ እዚህ ጋር ፔር መሆን ትችላለች ይቺ ኤ ማለት ነው። ቢም እንደዛው ከፈለገ ከዚህ ጋር ሲም እንደዛው ከዚህ ጋር ከፈለገ ማለት መሆን ይችላል። ከፈለገ ከአንዱ ጋር መሆን ይችላል፣ ከፈለገ ከሁሉም ጋር መሆን ይችላል ማለት። እዚህ ጋር ስትመጡ ግን ይቺኛዋ
ከአንዱ ጋር ብቻ ነው ፔር መሆን ያለባት። ይችም እንደዚህ ከአንዱ ጋር ብቻ፣ ይችም እንደዚህ ከአንዱ ጋር ብቻ። ከፈለገ ይችኛዋ ለምሳሌ ቢመጣ ከዋን ጋር ፔር መሆን ትችላለች። ሲመጣ ከቱ ጋር ፔር መሆን ትችላለች። ሲ ከስሪ ጋር ፔር መሆን ትችላለች። ግን ምንድነው አንድ ብቻ መሆን አለበት ማለት ነው። እንደዚህ አድርገን ፔሩን ስናወጣው ይችኛዋ ሁለቴ መገኘት የለባትም ማለት ነው። ይቺ አሁን ሁለቴ መገኘት የለባትም። ቢም እንደዛው ሁለቴ መገኘት የለባትም። ሲ እንደዛው ሁለቴ መገኘት የለባትም። ዛት ዘ ኦንሊ ዲፈረንስ፣ ልዩነቱ ይሄ ነው። ሌላ ምንም አይነት ልዩነት የላቸውም። ስለዚህ ምንድነው in relation one element can be related to many elements or some elements። ከፈለገ ከአንድ ኤሌመንት ጋር ብቻ ፔር መሆን ይችላል። ከፈለገ ደግሞ ከብዙ ኤሌመንቶች ጋር ፔር መሆን ይችላል ኢን ሪሌሽን። ግን ፈንክሽን ጋር ስንመጣ ይሄ አይሰራም ማለት ነው። ዋን ኤሌመንት መስት ቢ ፔርድ ዊዝ ሲንግል ኤሌመንት መሆን ያለበት ማለት ነው። ዋን ኤሌመንት ከብዙ ኤሌመንቶች ጋር ፔር ከሆነ ዛትስ ኖት ፈንክሽን ብለን እናልፋለን ማለት ነው። ልዩነታቸው ይሄ ነው።